የዚች ልጅ የውይይት ቪዲዮ ታዩ አልቀራችሁም። እኔ በእናት እይታዬ ልጅቷ ከተናገረቻቸው መደግፋቸው መልካም ነገሮች እንዳሉ ሆኖ ትውልድን ይገድላሉ ብዬ ያሰብኳቸውን 5 ሐሳቧን በሐሳቤ ልቃወም መጥቻለሁ። የመጀመሪያው ወንድ ልጅ 100% ቤቱን ማስተዳደር አለበት ባለችው ላይ ነው። አዎ እውነት ነው። መጽሐፍ ቅዱስ ላይ ታዟል። ሆኖ ወንድ ልጅ ኃላፊነት ሊሰማው ሊተጋ ቢገባው ሴት ልጅም ቤቷን ኑሮ ለማቅለል አብራ መጣር መደገፍ አለባት እንጂ ጫናውን ሁሉ ወንድ ላይ መጣል ተገቢ ነው ብዬ አልልም። በመጽሐፍ ቅዱስ በመክብብ 4:9 ላይ ምን ይላል መሰላችሁ? 2 መሆን ከአንድ መሆን ይሻላል፣ አብረው ቢወድቁ አንዱ ሌላውን ያነሳዋልና። የትዳር አጋር የሚለው ትርጉሙ እኮ ጥልቅ ትርጉም ያለው ነው። አጋር ማለት ጌታና ሎሌ ማለት አይደለም። አጋር ማለት እኩል ድርሻ ያላቸው አብረው የሚደሰቱ አብረው የሚለፉ የህይወት ሽርክና ወዳጆች ማለት ነው። ትዳር ማለት አንዱ ተሸካሚ አንዱ ተሳፋሪ የሚሆንበት መኪና አይደለም። ሁለቱም ተፈራርቀው የሚነዱት የህይወት ጉዞ እንጂ። በዚህ ኑሮ በናረበት ዘመን የኔና ያንተ የሚል ስሌት ትዳርን ያፈርሳል። 100% ወንድ ላይ ጫናውን መጣል ጀግንነት ሳይሆን ራስ ወዳድነት ነው። አስተውይ፣ ትዳር ሸክም ሳይሆን ፍቅርና አጋርነት ነው። ቀጣይ አነጋጋሪ ሐሳብ ነኝ። ሴት ልጅ በትዳር ውስጥ ስትሰራ የራሷ ገንዘብ የራሷ ብቻ ነው። ደግሞ ፈጽሞ ስተት ነው። ውቧና ምርጧ ሴት የሴቶች ምሳሌ የሆነችው ልቧማ ሴት በምሳሌ 31:10 ተጠቀሰችው ሴት ነግዳለች፣ ቤትም ትሸጣለች፣ መልሳም ትሸጠዋለች፣ ቤቷን በገንዘቧና በጉልበቷ ትመራለች ይላል። በማቴዎስ 19:6 ላይ ደግሞ ሁለቱም አንድ ስጋ ይሆናሉ፣ አንድ ይሆናሉ እያለ የኔ ገንዘብ ያንተ ገንዘብ ተብሎ የሚባል አጥር ምን ያደርጋል? ሴት ልጅ ገንዘቧን ሳታወጣ የወንዱን ኪስ ብቻ የምታጸዳ ከሆነ ይሄ ትዳር ሳይሆን የንግድ ስምምነት ይባላል። ስለዚህ ወጣት ሴቶች አስተውሉ እሺ። ሼሪንግ ወይም መጋራትን ደግሞ አለማምዱ። ፍቅርና ትስስርን ያጠነክራልና። በሶስተኛ ክፍል አድርጌ ያያዝኩት ነው እኔ የምመርጠው ወንድ ከኔ በላይ ዕውቀት ሊኖረው ይገባል ነበር ያለችው። ይሄ አባባሏ ከሳይኮሎጂ እውነታው አንፃር ነው። ሳይኮሎጂ ምን ይላል መሰላችሁ? ብዙ ጊዜ ተሳካላቸውና ዕውቀት ያላቸው ሴቶች በደካማ ወንድ መመራት አይፈልጉም ይላል። መጽሐፍ ያላነበበ ነገር ግን የህይወትና የዕለት ተዕለት የኑሮ ጥበብ ያለው ወንድ ቤቱን በተሻለ ጥበብ ሊመራ ይችላል። የልብና የማስተዋል ሀብት እንጂ የዩኒቨርሲቲ ውጤት አይደለም። ልብ በሉ። በቀለም የሚበልጣችሁን ሳይሆን በብስለት የሚበልጣችሁን ምረጡ። ምክንያቱም ቀለም አይምሮን ሲሞላ ጥበብና ብስለት ግን ቤትን ይገነባል። በክፍል 4 መተናል። ወንድ ልጅ መኪና ከሌለው ፍጹም አልመርጠውም ነው ያለችው። በነገራችን ላይ ማንኛውም ሰው ምኞት መመኘት መብቱ ነው። ምኞቷ አይደለም ስተት። መኪና የሌለው ፈጽሞ አልፈልግም ማለቷ ነው። ለመሆኑ ትዳር የሚመሰረተው በ4 እግር ጎማ ነው ወይስ በ2 እግሩ ቆመ? በአይምሮና በማንነቱ። መኪና ዛሬ ኖሮ ነገ ሊበላሽ ይችላል። ማንነት እኮ ዘላለማዊ ነው። እንዲህ ወንድ ላይ ይሄንን ያህል ዶዝ ማብዛታችሁ ወንድም ቢኖራችሁ ይሄን አታድርጉም። የምትጠሩትን ካፒታል የሌለው ወንድ እኮ ብዙ አለ። እንዴት ተስፋ እንዲቆርጥ ታደርጋላችሁ? ከዚህ ሚዲያ ላይ ስንወጣ ማን ትምህርት እንሆናለን ማንስ ተስፋ አስቆራጭ እንሆናለን ብላችሁ ለምን አታስቡ? ዛሬ ጉዑዝ በሆነ መኪና ላይ ተሳፋሪ ከመሆን ነገ አብሮሽ ታሪክ የሚቀይር ራዕይ ያለው ወንድ መምረጥ ይበልጣል። እንደ እናት ደግሞ ለባለ መኪናዎች ክራለኝ። የምትፈልጋትን ሴት ለመጀመሪያ ጊዜ ልታገኛት ስትፈልግ ምንም በሌለ ታሆነ ቅረባት። ያኔ አቺ መጽሐፍ ቅዱስ ላይ ያለችዋን ልቧማን ሴት አገኛታለህ። አይ ንብረቴን ይዤ ያሳያለሁ የምትል ከሆነ የምሮህን የምታሳምነው እኔን ሳይሆን ቁሴን ወዳው ነው ብለክ አይምሮህ ንገረው። ስለዚህ እህቴ ፍቅርን በቁስ መለካት ስትጀምሪ ህይወትሽንም በቁስ አስገዝተሻል። ሌላውና 5ኛ ክፍል ብለን ያዝነው የመጨረሻው ክፍል ከብዙ ሴቶች ጋር ግንኙነት የነበረው ወንድ ድንግል ሴትን ማግባት የለበትም። እንደሱ ሌላ ወንዶችን የምታቀን ሴት ነው ማግባት ያለበት ብላለች። ደግሞ ፈጽሞ ትክክል አይደለም። ለሴቱም ሆነ ለወንዱ ከትዳር በፊት እዛም ማለት ተገቢ አይደለም። ከሆነ እንኳን ያለፈን ታሪክ እየቆጠሩ ማውራት ጥሩ አይደለም ብትል ይሻል ነበር። ምክንያቱም ያስቀመጠቻቸው ምክንያቶች አሉ። አንደኛው አንገላታታል የሚል አለ። ሁለተኛው ደግሞ ካሳለፋቸው ሴቶች ጋር ራሷን ታነጻጽራለች። ድንግል ሴትን ቢያገባ እሱን ችግር የለበትም፣ ለሴቷ
የሚከብዳት ነገር አይኖርም። የሰውየውን የመጸጸት የመቀየር መብቱን መንፈግ ነው ያሹ። አንድ ሰው በወጣትነቱ ብዙ ስህተቶችን በማወቅም ባለማወቅ ቢሰራ ከትናንቱ ተምሮ ቆም ብሎ ንጹህና ስነ ምግባር ያላትን ሴት መመኘቱ መፈለጉ ተፈጥሯዊም ነው መብቱም ነው። ብቻ ያቺ የምትመጣዋ ሴት ውደደው እንጂ ምንም የማታቀን ሴት ያንገላታል አልሽው። ይህ ወንድነት ሳይሆን ስሜት ተገዢ የሆነ ነው። ያ ማለት ደግሞ እንዲህ አይነት ሰው የማታቀንም ሴት ብቻ ሳይሆን አወቀች የተባለችንም ሴት ዲስሪስፔክት በሆነው መንገድ ሊያንገላታት ይችላል። ይህ የሰውየው ማንነት ሰናሊቲ እንጂ አንተን ህይወት ያዩ በሙሉ ይህንን ወንድ አይወክሉም። ያቺ ምንም የማታቀውን ንጹህ ሴት ሲያገባ ፍቅር በተሞላበት በትዕግስትና በታላቅ ክብር ይላል። ምክንያቱም ስሜት ተፈጥሮ ነውና። እዚህ ጋር የዘነጋሽው አንድ ነገር አለ። ለአልጋ ህይወት ምርጡ መፍትሄ ልምድ ሳይሆን ግልጽነት ነው። ምክንያቱም በግልጽ እየተነጋገሩ መግባባት ይቻላልና። እዚህ ላይ ግን ስህተት የለም እያልኩ አይደለም። ስህተቱ ምን መሰላችሁ? ማንኛውም ሰው ትናንት ያሳለፈውን ስህተት ዝርዝር ዲል ማውራቱ ተገቢ ነው አይደል? ትናንት ህይወት አይቻለሁ፣ አዎ አይቻለሁ ብሎ በቃ ጥሩ አልነበረም ብሎ መዝጋት ይሻላል። ትናንት በራሱ ትናንት አልፏልና። በአጠቃላይ አህዱ ብሮድካስት ላይ አርባ የተናገረችው ነገር ከአንድ ከተማረ ምሁር ከሚባል ሰው የሚጠበቅ አይደለም። ሁላችሁም ወጣቶች ራሳችሁን በሰው ውስጥ አይደለም ማኖር ያለባችሁ። የሚጠቅማችሁን ትወስዳላችሁ፣ የማይጠቅማችሁ ፎርጌት እያደረጋችሁ ሄዱ። ለሁላችንም ግን ማስተዋሉን ያድል።